ሰላም ነው? እንዴት ነሽ? ሰላም ነው? እንዴት ነሽ? ሰላም ነው? እናገርከኝ ቆሎ ልስጥህ? የስንት ነው ግን ያለው? ከፈለክ 20 ብር ጀምሯል። 20 ብር ጀምሮ? እሺ እስኪ 20 ብሩን ልውሰድ። ግን ይሄ ነው የሚቆላው ነበር የፈለከው? የሚቆላው ደርሷል እንዴ? የሚቆላው ችግር የለውም። ይሄ ማን ነው ስምሽ? አስረበብ ተወልኝ። አስረበብ ምን ማለት ነው? አይ ስያየውሽኝ ነበረ ስትሰሪና ትንሽ ደቂቃ አለሽ ለማውራት? ይቻላል። ይሄንን እየሰራሽ ነው የምትተዳደሪው? አዎ። ኦኬ። የ4 አመት ልጅ አለች። እውነት? ስንት ልጅ? አንድ ብቻ። ይሄን እየሰራሽ ታሳድጊያለሽ? ኦኬ። አሁን 8 ተኩል ይላል። ከዛስ? ኦኬ። የት ነው የምትማረው? ጉዲት ዘርፈሻዋን የሚባል የመንግስት። ስንተኛ ክፍል ነች? ገና 4 አመቷ ገና። እውነት? ባለቤትሽስ? የለም። 4 ወር የለም ሄደ። ኧረ እባክሽ ጎበዝ ነሽ ማለት ነው በጣም እ እውነት ነው እሱማ ማግኘት ብቻ አይደለም የሚያበረታ። አዎ ችግር ያበረታል። ቤት ተከራይተሽ ነው የምትኖሪው? አዎ። ስንት ከፍያለሽ? 3500። እና ኑሮ ግን እንዴት ነው? አሁን ውድ ነው ሁሉ አይደለ? ጤና ነው። እውነት ነው። እኔ እንዳያመኝ ነው ፈልግ። ዋናው ጤና ነው። መብላት አለ መብላቴን የማውቀው እኔ ብቻ ነኝ። ከራዬ ከተፈርኩ ልጄ ጤና ከሆነች እግዚአብሔር ይመስገን እኖራለሁ። አይ ጎበዝ ነሽ። በዚህ ሰዓት ቆሎ እየሸጥሽ ኑሮ ከባድ ነው። በዛ ላይ ሰው ላይ ገዛ ይችላል አይደለ? አዎ። ስለዚህ እግዚአብሔር ይመስገን ብቻ እየኖርን ነው። እኔ ልጄን እንዳያመብኝ ብቻ ነበር። 15 ቀን ታማብኛው በባለፈው እንዴት እንደኖርኩኝ እኔ ነኝ ማለት። ቤት ኪራይ ለከፈልኩ በማግስት ምንም ላይኖረኝ ይችላል ኪሴ ውስጥ። እውነት? ምንም ማርያም። ሌላ ስራ ምናምን ለመስራት አልሞከርሽም? ሌሎች ነገሮች ከልጅቷ ጋር አይመችማ። ኦኬ። እኔ ልጄን ክርስትና አስነስቻት ነው መንገድ ላይ በመሰሰት ያስተኝቻት ነው የምሰራ የነበረው። እውነትሽን ነው?